በዚህ ዓለም ላይ ምንም አይነት ቅድመ ሁኔታ የሌለው አንኮንዲሽናል የሆነ ፍቅር አለ ብለህ ታምናለህ ወዳጄ? ምንም እንኳን ፍልስፍና ራስ ወዳድነት የሰው ልጅ ተፈጥሮ ነው ቢልም እናትነት ግን ይህንን የፍልስፍና ሐሳብ ይህንን የፍልስፍና ሕግ ሽራዋለች። እናትነት ከፍልስፍና አንጻር ትልቁ አልቶሪዝም ወይም ለሌላው የመኖር ጥበብ ነው። እናቴ የራስዋን ህልውና ረስታ ምቾቷንና ፍላጎቷን ዘንግታ ለሌላ ሰው ሕይወትን የምትሰጥ ታላቅ ፍላስፋ ነች። እሷ ፍቅርን የምታስተምረው በቃላት ሳይሆን በደምና በአጥንት በተመሰረተው መስዋዕትነት ነው። ወዳጄ ከታላላቅ ፍላስፋዎች በፊት ዓለምን እንዴት ማየት እንዳለብን ያሳዩን እናቶቻችን ናቸው። ለጥንካሬያችን መሰረቱ፣ ለትዕግስታችንም ትምህርቱ የእነሱን የማይናወጥ ፍቅር ነው። እናት ማለት ለልጇ ጽኑ ግንብ ነች። ዓለም ብትከዳህ እንኳን እሷ መጠጊያ ትሆናለች። ዛሬ ቆም ብለህ እናትህን አመስግናት። በሕይወት ካለች እቅፍ አድርጋት፣ በሕይወት ከሌለች ደግሞ የጣለችብህን መልካም ዘር አክብር ወዳጄ። የእናት ፍቅር እግዚአብሔር ለሰው ልጅ የሰጠው ትልቁ ጥበብ መገለጫ ነው። እስቲ ስለ እናታችሁ ያላችሁን አመለካከት ኮሜንት ላይ ጻፉልኝ። ይሁም ለበለጠ ትምህርቶች አብራችሁን ሁኑ።